ልጆች 6 ወር አካባቢ ሲሞሉ ተጨማሪ ምግብ ያስፈልጋቸዋል። ኪሎአቸውን ቶሎ ለመጨመር ለእድገታቸው የሚያስፈልጋቸው ንጥረ ነገር ከወተት እናት ወተት ብቻ ከዛ ወር ጀምሮ ስለማያገኙ ስለማይሞላላቸው እናት ወተት እስከ 6 ወር የሚያስፈልጋቸው ሙሉ ያሟላላቸዋል። ነገር ግን 6 ወር ሲሆኑ ሰፕሊመንት ኮምፕሊመንት ለተጨማሪ ምግብ መጀመር አለባቸው። ታዲያ ልጆች በዚህ ጊዜ 6 ወር አካባቢ ሊሞላቸው አካባቢ መዘጋጀታቸውን ተጨማሪ ምግብ መፈለጋቸውን የሚጠይቁበት ወይ ደግሞ የሚያሳዩት ምልክቶች አሉ። ተጨማሪ ምግብ ያስፈልገኛል ብሎ 7 ምልክቶች ያሳያሉ። ከዚህ በፊትም የሰራሁት ቪዲዮ እንድታውቁ ተጨማሪ ምግብ ሳንጀምር በፊት እነዚህን ምልክቶች ብናውቅ ለተለያዩ አደጋ እንዳይገለጡ፣ ለትንታ፣ የምግብ አለመስማማት ትን ብሏቸው ሳንባቸው ውስጥ ገብቶ ችግር ውስጥ እንዳይገቡ እነዚህ ምልክቶች ጠቃሚ ናቸው። እነዚህ ሳይን ምልክቶች አንደኛው በሚመገቡበት ጊዜ ከመጥባት ይልቅ ጡት የሚወስዱበት ጊዜ የሚጠቡበት ጊዜ ከመጥባት ይልቅ ይነክሳሉ። 6 ወር አካባቢ ጡት ባይት ያደርጋሉ። አይ ጡጦ መንከስ ባህሪ ያሳያሉ። ሁለተኛ ደግሞ አጠገባቸው ሌሎች የሚበሉትን ምግብ መፈለግ ባህሪ፣ የፈለጉትን ነገር ሌላ ልጅ ወይ አዋቂ አጠገባቸው ቁጭ ብሎ ሲበላ የራሳቸውን ወተት ትቶ የነሱ መፈለግ ባህሪ ያሳያሉ። ሶስተኛ ስታስቀምጧቸው አጣርጋችሁ ስታስቀምጧቸው ጭንቅላታቸውን ቀጥ አድርጎ መያዝ ወይ ደግሞ መቀመጥ ይችላሉ። አንዱ 6 ወር የሚጠብቅበት ምክንያት ይሄኛው ነው። ቁጭ ስናረጋቸው ራሳቸውን አንገታቸውን ተደግፈው መቀመጥ ይችላሉ። አራተኛ ተደጋጋሚ ጡት ቢጠቡም ነገር ግን የጠገቡ አይመስሉም፣ የተራበ ይመስላሉ። አሁንም ጡት ብትሰጡም አሁንም በተደጋጋሚ የራብ ምልክት፣ የማልቀስ ወይ ደግሞ ሽንት ሰገራ በደንብ አለመውጣት ባህሪ ሊያሳዩ ይችላሉ። አምስተኛ በቂ ያልሆነ ክብደት፣ ኪሎአቸው በዛ እድሜ በ6 ወር አካባቢ በወር 0.5 ኪሎ ግራም ይጨምራሉ። ነገር ግን ጡት እየጠቡ ኪሎ በቂ ካልጨመሩ 6 ወር አካባቢ ምግብ ተጨማሪ ሊያስፈልጋቸው ተብሎ ይታሰባል። 6ኛ ሌሎች ሲበሉ አፋቸው መክፈት፣ አጠገባቸው ሌሎች ሲበሉ አፋቸውን ሲያጎርሱ ራሳቸው ሲወስዱ ልጆቹ አፋቸው መክፈት ባህሪ ለኔም ብሎ ይጠይቃሉ። መጨረሻ ላይ ምግብ ስትሰጧቸው በአፋቸው ስታጎርሷቸው በማንኪያ ከመግፋት ይልቅ ወደ አፋቸው በምላሳቸው ወደ ውጭ አይገፉም። ከ6 ወር በፊት ልጆች ምግብ ሳይፈልጉ አፋቸው ስታስቀምጡ በምላሳቸው ይገፋሉ። ስለዚህ እነዚህ ምልክቶች አይታችሁ 6 ወር ሲሆኑ ልጆች በእኛ ሀገር በምጥን ወይ ደግሞ በቤቢ ብስኩት በሲሪያል ቤት ውስጥ በሚታዘጋጁ ወይ ደግሞ ሬዲ የሆነ ሲሪያል ብትጀምሩላቸው ይመከራል። ተጨማሪም ወተታቸውን እናት ወተት መቀጠል አለባቸው። አመሰግናለሁ።